ፖፖ ላይቭ የጀመራችሁ ለመጀመሪያ ያሰባችሁ ግዴታ እነዚህ ሴቲንጎች ማወቅ ይኖርባችኋል። እነዚህ ሴቲንጎች መሰረታዊ ሴቲንጎች ናቸው። ከሀስከፈ የምነግራችሁ ይሆናል ማለት ነው በዚህ ቪዲዮ። ብዙዎቹ ይሄንን ሴቲንጎች ባለማወቃቸው ብቻ ብዙ ገንዘብ ተበልተዋል ማለት ነው። ቪዲዮን ሲጀምሩ ላይክ በማድረግ ቻናሉን ሰብስክራይብ በማድረግ ጀምሩ። አሁን ወደ ቪዲዮ። ፖፖ ላይቭ አፕሊኬሽንን በዚህ መልኩ ከፍተን እንገባለን ማለት ነው። በዚህ መልኩ ከፍተን ስንገባ እንደምታዩት እዚህ ጋር ብዙ ሰው ከኢትዮጵያ ራሱ ገንዘብ እየሰራ ነው ማለት ነው። የተለያዩ ሴቲንጎች አሉት ፖፖ ላይቭ፣ እነሱን አሁን አብረን እናያለን። ፖፖ ላይቭን ማኔጅ የሚያደርጉ 5 ነገሮች አሉ። እቺኛው እዚህ ጋር የምታዩት ሆም በተን ትባላለች። የተለያዩ ሴቲንጎችን እዚህ ጋር የምናስተካክልበት ቦታ ነው ማለት ነው። እዚህ ጋር ሁለተኛ ላይ ያለው ደግሞ እዚህ ጋር ያለው ከሰዎች ጋር የምንጻጻፋቸው ሜሴጆች እዚህ ጋር ይቀመጡልናል። ሌላ ደግሞ ድርጅቱ የሚልክልን ሜሴጆችም እዚህ ጋር ይቀመጡልናል። ሶስተኛ ላይ ደግሞ ያለው እዚህ ጋር እንደምታዩት ፎቶዎችንና ቪዲዮዎቻችንን የምንፖስትበት ነው። እስኪ እኔ እዚህ ጋር አንድ ፎቶ ፖስቼ ላሳያችሁ። እዚህ ጋር እንደምታዩት የካሜራ ምልክት አለች። አንዴ እሷን እናካለን ማለት ነው። እዚህ ቦታ እንደምታዩት ቪዲዮ ነው ፎቶ ነው የምፈልገው ይለኛል። እኔ ደግሞ አሁን የምፈልገው ፎቶ ስለሆነ ፎቶ አንዴ እነካለሁ ማለት ነው። አንዴ እሱን አይከን ስነኩ እንደምታዩት እዚህ ጋር ፎቶ ያማርጣችኋል ማለት ነው። ወደ ጋላሪያችሁ ይወስዳችኋል። አንዱ ፎቶ እዚህ ጋር ትነኩትና ፖስት ማድረግ ብቻ ነው ማለት ነው። እዚህ ጋር እኔ እንደምታዩት እዚህ ጋር አንድ ፎቶ መርጫለሁኝ። አንድ ፎቶ አስገብቻለሁ። ከላይ ፖስት ምትላለች። ፖስት ምትሏን አንዴ ስነካት እዚህ ጋር ይሄው እንደምታዩት ፎቶዬ ፖስት ሆኖልኛል ማለት ነው። እዚህ ቦታ እንደምታዩት ልክ እንደ ቲክቶክ ፎቶና ቪዲዮአቸውን የሚፖስቱበት ቦታ ነው ማለት ነው። ስለዚህ እዚህ ጋር ገብታችሁ ፎቶና ቪዲዮአቸውን መፖስት ትችላላችሁ ማለት ነው። ይሄኛው ሴቲንግ ደግሞ ፓርቲ ይባላል። ገንዘብ የምንሰራበት ቦታ ነው ማለት ነው። የተለያዩ ሰዎች እዚህ ጋር ፓርቲ ላይ ገንዘብ ይሰራሉ ማለት ነው። ሌሎችም ደግሞ እዚህ ጋር ያስተምራሉ፣ ይማራሉ ማለት ነው። ስለዚህ እዚህ ቦታ ገንዘብ የምንሰራበት ቦታ ነው። ፓርቲ ላይ እንዴት ገንዘብ መስራት እንችላለን የሚለው ቪዲዮ ሰርቻለሁ። እሱ ማየት እንዳትረሱ። ፓርት 1 ፓርት 2 ብዬ የሰራቸው ቪዲዮዎች አሉ። እነሱ ማየት ግድ ይላል ማለት ነው። እዚህ ጋር ደግሞ የመጨረሻው ሴቲንግ እዚህ ጋር ያለው ላይቭ ነው። ላይቭ ገብተን ገንዘቡን መስራት እንችላለን፣ መማማርም እንችላለን ማለት ነው። በዚህ መልኩ ካያችሁ በኋላ እዚህ ጋር እነዚህ ሴቲንጎች በዚህ መልኩ ካያችሁ በኋላ እዚች ጋር ያለችው ምልክት አንዴ እነካታለን። እዚህ ጋር ሆም ፔጅ ይባላል ማለት ነው። የተለያዩ ሴቲንጎችን እዚህ ጋር ነው የምናስተካክለው። ይሄኛው አካውንት ለመማማሪያ ብዬ የከፈትኩት አካውንት ነው። ስለዚህ እዚህ ጋር ከላይ ያለውን እኛን ፕሮፋይል አይከን አንዴ ነክተን ወደ ውስጥ እንገባለን ማለት ነው። እዚህ ጋር በዚህ መልኩ ከገባችሁ በኋላ ስንተኛ ሌቭል ላይ እንዳላችሁ ያሳያችኋል። ሌቭላችሁን እዚህ ጋር ማየት ትችላላችሁ ማለት ነው። ከላይ ደግሞ የፕሮፋይላችሁ ፒክቸር እዚህ ጋር ያለውን የፕሮፋይላችሁን ፒክቸር ለመቀየር ከፈለጋችሁ ከላይ የስክሪፕቶ ምልክት አለች። አንዴ እሷን እንጫናታለን። በዚህ መልኩ ካመጣልን በኋላ እዚች ጋር ፎቶአችንን መቀየር ከፈለግን አንዴ ራሱን ፎቶአችንን አንዴ በእጃችን እንነካዋለን ማለት ነው። ስነካ ወደ ጋላሪያችን ይወስደናል። ከጋላሪያችን ውስጥ አንድ ፎቶ ያማርጠናል ማለት ነው። እኛ አንድ ፎቶ መርጠን እናስገባለታለን። እኔ አሁን መቀየር ስላልፈለኩ በዚሁ እተዋለሁ። በዚህ መልኩ ፎቶአችሁ መቀየር ትችላላችሁ። ከስር ደግሞ ዝቅ ስንል እዚህ ጋር ኒክኔም የምትላለች። ኒክኔም የምትለውን አንዴ እናካታለን። ስነካት በዚህ መልኩ እዚህ ጋር ስማችንን የምንቀይርበት ቦታ ነው ማለት ነው። እኔ አሁን ለምሳሌ እዚህ ጋር ያስገባሁት አቤኒ ኤጀንት ብዬ ነው ያስገባሁት። እናንተም የፈለጋችሁትን ስም እዚህ ጋር ማስገባት ትችላላችሁ ማለት ነው። በዚህ መልኩ እናንተ ስማችሁን መቀየር ትችላላችሁ። ወደ ሆም ፔጁ እንመለሳለን። ከተመለስን በኋላ በዚህ መልኩ ያመጣልናል። እዚህ ጋር እንደምታዩት ኮይን እና ፖይንት የሚሉ ነገር አለ። ኮይን ምንድነው ፖይንት ምንድነው የሚለውን አሁን አብረን የምናይ ይሆናል ማለት ነው። ለሰው ጊፍት የምንሰጠው ኮይን ነው ማለት ነው። ኮይን ነው ለሰው ጊፍት የምንሰጠው። ጊፍት ሲሰጣቸው እነሱ ጋር ሄዶ ወደ ፖይንት ይቀየራል ማለት ነው። እኛ ደግሞ ፖይንት ነው ወደ ገንዘብ መቀየር የምንችለው ማለት ነው። ስለዚህ ኮይን ለሰው ጊፍት መስጠት እንችላለን። ፖይንት ግን ወደ ገንዘብ መቀየር እንችላለን ማለት ነው። በዚህ መልኩ እነዚህ ሴቲንጎች ማወቅ ይኖርባችኋል። ወደ ሌላኛው ሴቲንግ ደግሞ ስንሄድ እዚህ ቦታ ሪዋርድ የሚል ሴቲንግ አለ። እሱን አብረን የምናይ ይሆናል። አንዴ ሪዋርድ የሚለውን ነክተን ወደ ውስጥ እንገባለን። እዚህ ቦታ የሰራቻቸው ሪዋርዶች በሙሉ እዚች ቦታ ይቀመጥላችኋል ማለት ነው። እናንተ ከዚህ ቦታ መውሰድ ትችላላችሁ። ዛሬ ምንም አይነት ታክስ አልሰራውም፣ ስለዚህ ምንም አይነት ሪዋርድ የለኝም ማለት ነው። እናንተ ግን ስትሰሩ እዚህ ጋር ሪዋርዶች ይቀመጡላችኋል። እናንተ ከዚህ ጋር ተሰበስባላችሁ ማለት ነው። አሁን ደግሞ ወደ ሁለተኛው እንለፍ። ቀጣዩ ሴቲንግ ራንክ ነው። ራንክ የሚሉን አንዴ ነክተን ወደ ውስጥ እንገባለን።
በዚህ መልኩ ወደ ውስጥ ከገባን በኋላ እዚህ ጋር እንደምታዩት ደረጃ ነው ማለት ነው። እዚህ ጋር የሰሩ ሰዎች ምን ያክል ደረጃ ላይ እንዳሉ እዚህ ጋር የሚያሳየን ነው። ይሄ ምንም ብዙም አስፈላጊ አይደለም። ወደ ሌላኛው ሴቲንግ እናልፋለን። ሌላኛው እዚህ ጋር ስቶሪ ይላል። እሱ ብዙም ጠቃሚ አይደለም፣ እሱን እናልፈዋለን። ሌላኛው ሴቲንግ ደግሞ እዚህ ጋር እንደምታዩት ቀጣዩ ሴቲንግ ደግሞ እዚህ ጋር ኢንቫይት ምትላለች። ኢንቫይት ምትሏን አንዴ ነክተን ወደ ውስጥ እንገባለን። ለሰው ኢንቫይት ስናደርግ ለኛ $14 ይታሰብልናል ማለት ነው። ኢንቫይት እንዴት አድርገን $14 እንዴት እንደምናገኝ የሰራሁት ቪዲዮ አለ ክፍል 2 ላይ። ክፍል 2ቱ ማየት እንዳትረሱ፣ እሱን ከዚህ ቪዲዮ ቀጥላችሁ ማየት እንዳትረሱ ማለት ነው። ኢንቫይት ስታደርጉ 14 የአሜሪካን ዶላር ታገኛላችሁ። እኔ ራሱ ለሰው ኢንቪቴሽን እየላኩኝ በዛ በጣም ብዙ ገንዘብ እየሰራው ነው። በቀን ራሱ ከ5 ከ6 ሰው ኢንቪቴሽን እልካለሁ። በዛ $14 በነዛ ሁሉ ሰው ይታሰብልኛል ማለት ነው። በቀን በጣም ብዙ ገንዘብ ነው የሚሰራው ነው። ስለዚህ እናንተም እንዴት ኢንቫይት እንደምታደርጉ እንዴት ገንዘብ እንደምትሰሩ የሰራሁት ቪዲዮ አለ ክፍል 2 ላይ። እሱን ማየት እንዳትረሱ። ከዚህ ቪዲዮ ቀጥላችሁ እሱን ማየት ትችላላችሁ ማለት ነው። ሌላኛው ሴቲንግ ደግሞ እዚህ ጋር ፋንስ ክለብ ይላል። እሱ ምንም ብዙም ጠቃሚ አይደለም። እዚህ ጋር እቺኛው ምልክት በመንካት የፊት አሻራችሁን መስጠት ይኖርባችኋል። የፊት አሻራ ካልሰጣችሁ ፖፖ ላይቭ ላይ ምንም አይነት ገንዘብ መስራት አትችሉም። ስለዚህ እዚህ ጋር የፊት አሻራ ትሰጣላችሁ ማለት ነው። በዚህ መልኩ ወደ ውስጥ ከገባን በኋላ እዚህ ጋር እንደምታዩት ፌዝ አውተንቲኬሽን ብሎ ያመጣልናል። እዚህ ጋር ለኔ ሰርቲፋይድ ነው የሚለኝ። እኔ መጀመሪያ ስላስገባው ነው ሰርቲፋይድ የሚለኝ። እናንተ ግን ጎ ነው የሚላችሁ። ጎ የሚለውን ከነካችሁ በኋላ የፊት አሻራ ትሰጣላችሁ ማለት ነው። አንድ አሻንጉሊት አለች፣ እሷ ራሷ ቀና በሉ ዝቅ በሉ ምትሏችሁን እሷን እያረጋችሁ እናንተ የፊት አሻራ ትሰጣላችሁ። በዛ መልኩ ፖፖ ላይቭ ላይ ገንዘብ መስራት ትችላላችሁ። ወደ ሌላኛው ሴቲንግ ደግሞ ስናልፍ እዚህ ቦታ ሊቭ ዳታ ይለናል። ሊቭ ዳታ የሚሉን አንዴ ነክተን ወደ ውስጥ እንገባለን። አንዴ ነክተን ወደ ውስጥ ስንገባ በዚህ መልኩ ያመጣልናል። በዚህ መልኩ ሲያመጣልን እዚህ ጋር እንደምታዩት ላይቭ ስንት ሰዓት እንደተቀመጠን ስንት ኮይን እንዳለን እዚህ ጋር በዝርዝር ያሳየናል ማለት ነው። እኔ እዚህ ጋር ምንም አይነት ኮይንም አልሰራውም ማለት ነው። ስለዚህ እናንተ ከሰራችሁ እዚህ ቦታ ያሳያችኋል። እናንተ እዚህ ጋር ማየት ትችላላችሁ። ወደ ቀጣዩ ሴቲንግ ደግሞ እናልፋለን። ወደ ሌላኛው ሴቲንግስ ደግሞ ስናልፍ እዚህ ጋር እንደምታዩት ሄልፕ ምትላለች። ሄልፕ ምትለውን አንዴ ነክተን ወደ ውስጥ እንገባለን። በጣም ወሳኝና ወሳኝ የሆነች ሴቲንግ ናት። እዚህ ውስጥ ነው የተለያየ ሴቲንጎችን የምናስተካክለው። ሄት ስፒች ቢገጥማችሁ ሰዎች ቢሰድቧችሁ እዚህ ቦታ ነው የምታመለከቱት ማለት ነው። ሌላኛው ነገር ደግሞ ኤጀንታችሁ በትክክል የማያሰራችሁ ከሆነ እዚህ ጋር ታመለክታላችሁ ማለት ነው። ከዛኛው ለኤጀንት ለቃችሁ ወደ ሌላኛው ኤጀንት መሄድ ትችላላችሁ ማለት ነው። ሌላኛው ነገር ደግሞ ጾታችሁ ችግር ካለበት ወንድ ሆናችሁ ሴት ብላችሁ ከሞላችሁ፣ ሴት ሆናችሁ ደግሞ ወንድ ብላችሁ ከሞላችሁ እዚህ ጋር ነው የምታስተካክሉት ማለት ነው። በጣም ጠቃሚ ሴቲንግ ነው። እዚህ ቦታ ነው መተን የምናስተካክለው ማለት ነው። ሌላኛው ደግሞ እዚህ ጋር ማይ ኤጀንሲ የሚል አለ። ማይ ኤጀንሲ የሚለውን አንዴ እናከዋለን። ማይ ኤጀንሲ የሚለውን ከነካውን በኋላ እዚህ ጋር እንደምታዩት ቁጥር ማስገባት ይኖርብናል ማለት ነው። እዚህ ጋር ነው ማስቀመጥላችሁ ቁጥር አለ፣ እሱን ታስገባላችሁ። እኔ ደግሞ የናንተ ኤጀንት ሆናለሁ። ኤጀንት ማለት ምን ማለት ነው? አስተማሪ ማለት ነው። አስተምሮ ለፖፖ ላይቭ ልጆቹን ብቁ የሚያደርግ ሰው ማለት ነው። ስለዚህ እኔ ደግሞ በጣም ስለ ፖፖ ላይቭ ዩቲዩብ ላይ ማስተምራለሁ። ላይቭም እየገባው አስተምራለሁ። ቴሌግራም ላይም አዋሩኝ፣ እዛ ላይም የምመለስላችሁ ይሆናል ማለት ነው። ስለዚህ እዚህ ጋር ይሄን ቁጥር ከሞላችሁ እኔ ኤጀንታችሁ ሆናለሁ። ኤጀንታችሁ ሆኜ አስተምራችኋለሁ ማለት ነው። ለፖፖ ላይቭ ብቁ አደርጋችኋለሁ ማለት ነው። ኤጀንት ማለት ይሄ ነው። ምንም ማለት ሌላ ፍቺ የለውም። ወደ ሌላኛው ሴቲንግ ደግሞ ስንሄድ እዚህ ጋር እንደምታዩት about ፖፖ ይላል። ፖፖ እንደመጣ ከመጣ የሚለው ነው። እሱ ምንም ብዙም ይሄን ያክል አስፈላጊ አይደለም። እሱ እናንተ ማንበብ ትችላላችሁ። የፖፖ ላይቭ ሴቲንጎች እነዚህን ይመስላሉ። ከሀስ ከፐ ነው ያሳያችሁ የፖፖ ላይቭን ሴቲንጎች ማለት ነው። ይሄንን ቪዲዮ እንደወደዳችሁት እርግጠኛ ነኝ። ከወደዳችሁት ታዲያ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በአስተማሪና በሌላ ቪዲዮ እስከምንገናኝ ቸር ያቆየን።